ከሀብታም ልጅነት ወደ ጎዳና ተዳዳሪነት ተቀየረ። አዶናይ ጦርነት ላይ ነበረ ከራሱ ጋር። የሚኖርበት አቶ ጎዳና ወጥቶ ያውቃል። በቃኝ፣ ህይወት አስጠልቶኛል። በጣም ያላረኩት ነገር የለም። በአንድ ቀን ውሳኔ ህይወቱን ቀየረ። ወንድሜ ና ቁጭ በል፣ ላናግርህ እፈልጋለሁ። እንዴት ከዛ ተነስቶ እዚህ ላይ ደረሰ? ህይወቱን የቀየረበት አንድ ቁልፍ ሚስጥር አለ። ምንድን ነው? ሰውስ እንዴት እንደዚህ ሊወደው ቻለ? አዶናይ አሁን የደረሰበት ቦታ ከመድረሱ በፊት ብዙ ማይታለፉ የሚመስሉ ጊዜያቶችን ለብቻው በተዘጋ ክፍል ውስጥ እያነባ አሳልፏል። ብቻውን አልቅሷል። በጭንቀቱ ምክንያት ህይወቱን ጠልቶታል። ራሱን ለመደበቅ ሱስ ውስጥ ገብቷል። ከቤት አይወጣ፣ አልጋው ውስጥ ተደብቆ ይውላል። ከመጠን በላይ ምግብን ይበላል። በዚህ ምክንያት ከመጠን በላይ ወፍሯል። በጣም ጭንቀቱ ሲገባ ራሱን ፖርን የማየት ሱስ ውስጥ ጠመደው። ተቸግሮም በካናዳ ምድር ጎዳና ወጥቷል። በየመጠለያውም ተንከራቷል። አንድ ቀን ግን ወሰነ ራሱን ለማጥፋት። አምርሮም ፈጣሪውን ወቀሰው። ነገር ግን ራሱን ከማጥፋቱ በፊት አዶናይ የሚያምነው አምላክ በሰዓቱ ደረሰለት። ከራሱ ጋርም መነጋገር ጀመረ። ያለበትን በጥሞና ተመለከተው። ከዛም ግን መፍትሄውን እንዲያገኝ ፈጣሪው ረዳው። እስከዛሬ ራሱን እንዲጠላ ያደረገው ነገር ስንፍናው ነበር፣ ምቾት የሚመስል ስንፍና። ለራሱም እንዲህ ሲል ተናገረ። አዶናይ ስማኝ፣ አንተ መለወጥ ትችላለህ፣ ትለወጣለህ። ከዛም ስፖርት ጀመረ። ራሱንም ማስተማር ጀመረ። ሰውነቱም ቀስ በቀስ መለወጥ ጀመረ። የተማራቸውንም ነገሮች በቲክቶክ ማስተማር ጀመረ። ሰዎች እሱ በተሰቃየው ስቃይ እንዲማሩ በቀና ልቦናው ማስተማር ጀመረ። የውሸት ሳይሆን የእውነት የሆነ ህይወቱን አሳየን። ያሉበትን ሱሶች አቆመ። ሰውነቱ መቀየር ጀመረ። አስተሳሰቡ ተቀየረ። ለሰው የማይነገሩ የግል ሚስጥር የሆኑ ነገሮችን ያለማፈር ተናገረ። ለሰዎች አስተማረ። አዶናይ በጣም ታዋቂ ሆነ። ህይወቱ ተለወጠ። በመቀጠልም ወደ ኢትዮጵያ መጣ። አዲስ አበባ እንደዚህ ትናፍቀኛለች ብዬ አስቤ አላቅም። ማርያምን ሲመጣ ግን የኢትዮጵያ ፖድካስቶች እኔ ጋ ቅረብ እያሉ ተቀባበሉት። እዚህ ጋር ግን ያላሰበው ችግር ተፈጠረ። እሱ ሰውን ይጠቅማል ብሎ ባሰበው ነገር ምንም ያልገባቸው ሰዎች አጥላሉት፣ ወቀሱት፣ ትውልድ ገዳ ያሉት። ነገር ግን እነዚህ ሰዎች በቤታቸው ያለውን ነገር አላወቁ። ስንቱ እሱ ባወራው ችግር እንደሚሰቃዩ አልገባቸው። በየሶሻል ሚዲያው ሰደቡት። ነገር ግን ልጁ አዶናይ ነው፣ ከራሱ ጋር የተግባባ ራሱን የተቀበለ ሰው። አዶናይ ሴጋ ስሜ ከሴጋ ጋር አያያዛችሁት። አዶናይና ሴጋ ተያያዘ። እያንዳንዱ ወንድ አሁን ማለት ነው ሴጋ ሲመጣ የሚስቱ ፊት ሳይሆን የእግሬ ፊት ይመጣለታል። ተፋቱኝ። በዚህ መሃል ግን አንድ ማንም ያላስተዋለው የአዶናይን ህይወት እስከ መጨረሻው የቀየረው ነገር ተከሰተ። ዲቻ ቦይስ እነዚህን ልጆች አገኛቸው። ዲቻ ቦይስ በጣም ነው የምወዳቸው። አይ ቲንክ በረከቴ ናቸው ብዬ አስባለሁ። እነሱ ሲመጡ በጣም ህይወቴ ላይ ብዙ ነገር ተቀይሯል። ነገሩ የሆነው እንደ ቀልድ ነበር። ባገኛቸው ቀን ቲክታክ መጀመር ትፈልጋላችሁ አላቸው። በቃ ይሄ ጥያቄ ብቻ። ከዛም በዛኑ ቀን 5,000 ብር ሰጣቸው። 5,000 ላንተ፣ 5,000 ላንተ ለሶስቱ። ሲቀጥልም ቲክቶክ ቻናል ከፈተላቸው። ህይወታቸውን እስከ መጨረሻው ቀየረላቸው። ዲቻ ቦይስን ህይወታቸውን ሲቀይር ባላሰበው መንገድ ህይወቱ ተቀየረ። የሚጠላው ሰው ሁሉ ወዳጁ ሆነ። ህዝብ ሳያቅ ወደደው፣ ተቀበለው፣ ንጉስም አደረገው። እሱም ሰው የመርዳት ነገሩን እንደ ድሮ ቀጠለበት። ስራሽ ምንድን ነው? ቆሎ ትሸጫለሽ? ኦኬ። በጣም ጎበዝ ዘፋኝ ነሽ ተብለሻል፣ ሰምቻለሁ። እኔ ልቤ እንደመረበሽ አለ እንደመናፈቅ ፋተኛው ገላ ተቀጣ ተማረ ዛሬም ጾመኛ ነው ሲያስብህ አደረ። እውነት ለመናገር አዶናይን አለመውደድ አይቻልም። ምክንያቱም ሰው ከልቡ ይወዳል፣ ያከብራል፣ ለሰው ይራራል፣ ድሃ ይወዳል፣ ቀና ሀሳቢ ነው። በዚህም ምክንያት 3.5 ሚሊዮን ፎሎወር አግኝቷል በቲክቶክ። በመጨረሻም ወደ ዋናው ቁም ነገሩ ስንመጣ ህይወቱን የቀየረው ቁልፍ ነገር ያልኳችሁ ግልጽ ነገር ነው። ራሱን ማዳመጡ፣ ለሰዎች ቅን መሆኑ ነው። ይሄ ለሰው ሀሳቢነቱና ትጋቱንም ለሰዎች በማጋራቱ እሱ ባለፈበት መንገድ ያለፉና እሱ ያለፈበትን መንገድ መማሪያቸው ያደረጉ ሰዎች ተከተሉት፣ ወደዱት። የእሱም ህይወት ተቀየረ። ከዚህ ከአዶናይ ታሪክ የምንማረው ሁሌም ቢሆን ፈጣሪያችን ጥሎ እንደማይጥለን ነው።